በታዋቂው የጎሮ ዘመነ መንግስት ወቅት ሆንጊ የተባለች ወጣት ትኖር ነበር። ማራኪና ለምለም በሆነ የተፈጥሮ አረንጓዴ ገጽታ ውስጥ እየተዘዋወረች በነፃነት ስትዝናና እናያለን። ይህች ወጣት ተፈጥሮ የቸራትን ለየት ያለ የፍልሚያ ጥበብ ብቃት አሳድጋ እዚያ አድርሰዋለች። በዚህ ቀን ታዲያ በአካባቢው ካሉት ረጃጅም ዛፎች በአንዱ ላይ በቅልጥፍና ወጣች። ከዚያም በከተማዋ እምብርት ላይ በድምቀት እየተካሄደ የነበረውን የሰይፍ ፍልሚያ ውድድር በትኩረት መከታተል ጀመረች። ከተጋጣሚዎቹ አንዱ እያሳየው የነበረው አስደናቂ ብቃት ታዲያ የሆንጊን ቀልብ ገዛው። ይህ ታላቅ ውድድር የሚካሄደው በጨካኙና በአምባገነኑ የንጉሱ ምክትል ሲሆን ጥንካሬው ተወዳዳሪ አልነበረው። ስሙም ዲዮጊ ይባላል። በዚህ ሰዓት ተፋላሚዎቹን በትኩረት እየተከታተለ ይገኛል። ሆንጊ ውድድሩን ባየሽ ቁጥር የመዋጋት ፍላጎቷ እየጨመረ መጣ። በመጨረሻም ስሜቷ ከአቅሟ በላይ ሲሆን ፊቷን በከፊል በጨርቅ ሸፍና ወደ ፍልሚያው ሜዳ ለመግባትና ለመወዳደር ወሰነች። ነገር ግን አስቀድማ ስሟን ስላላስመዘገበችና ሴት በመሆኗ ወደ ውድድሩ መግባት አልቻለችም። ጠባቂዎችና ወታደሮች ይህችን ደፋር ሴት በኃይል ሊያስወጧትና ሊያባርሯት ሞከሩ። ነገር ግን በዚህ ቅጽበት ሆንጊ ምንም ሳይጨንቃትና ሳይከብዳት ሁሉንም ጠባቂዎች አንድ በአንድ መዘረር ጀመረች። ያሳየችው አስደናቂ የፍልሚያ ጥበብም የታላቁን ንጉሥ ዲዮጊን ትኩረት ሳበ። በልጅቷ ብቃት በጣም ተገረመ። በመሆኑም በወቅቱ ውድድሩን አሸንፎ የነበረውና የበላይነቱን የያዘው ተፋላሚ ላከባት። ይህ ተፋላሚ ከቀደሙት ፈጽሞ የተለየና እጅግ የላቀ ደረጃ ያለው ሰው ነበር። ነገር ግን እሷ ለዚህ ከባድ ፈተና በሚገባ የተዘጋጀች መሆኗን አሳየች። የሚሰነዘሩባትን ገዳይ ምቶች በሙሉ በድንቅ ብቃት መከተች። በዚህ መሃል ዲዮጊ ትኩረቱ ሙሉ በሙሉ በሆንጊ እንቅስቃሴና ገጽታ ላይ አደረገ። እች ልጅ አንድ ሰው አስታውሰዋለች። ከዓመታት በፊት እንደ ነፍስ ይወዳት የነበረች ሴት ፊቱ ድቅና አለችበት። እሷም ታዋቂ የሰይፍ ሊቅ ነበረች። ሶልሂ ትባላለች። ለመጨረሻ ጊዜ ያያት ከብዙ ዓመታት በፊት ሰይፏን በጉሮሮ ላይ ደግና በእንባ ታጥባ ስትዝትበት ነበር። በዚያን ዕለት ሶልሂ አንድ ቀን ሆንጊ ተመልሳ መጥታ ሁለቱንም እንደምትገላቸው ነግራው ነበር። ለዚህ ምክንያቷ ደግሞ የፈሰሰ ደም በደም እንጂ በሌላ አይታጠብም ብለው ነበር ሄደች። ዲዮጊ ከትዝታው ማዕበል ሲነቃ በሆንጊና በናፈቃት የቀድሞ ፍቅረኛው መካከል ያለውን ተመሳሳይነት በሚገባ አስተዋለ። ጊዜ ሳያጠፋም ወታደሮቹን በአስቸኳይ እንዲይዟ ታዘዘ። ነገር ግን ሆንጊ ቀላል ሰው አልነበረችም። ከመቀስበት አካባቢውን በጭስ በክላ ከእጃቸው አምልጣ ጠፋች። ታሪኩ ወደ ዲዮጊ የቀድሞ ፍቅረኛ ሶልሂ ይወስደናል። አሁን ላይ ሙሉ በሙሉ እይታዋን አጥታለች። ይቺ ሴት ሆንጊን አሰልጥና እዚያ ያደረሰቻት መምህሯ ነበረች። በአካባቢው ያሉ ሰዎች ዛሬ በከተማው ውስጥ ስለተደረገው አስደናቂ ፍልሚያ በሰፊው ሲያወሩ ስትሰማ የተፋለመችው ልጅ ሆንጊ እንዳትሆን በጣም ሰጋች። በመሆኑም እንደ ልጇ የምታሳድገውን ረዳቷን ፑንግ አይቷት ከሆነ ጠየቀችው። በተመሳሳይ ሰዓት ንጉሥ ዲዮጊ ክትትሉን ቀጥሎ ሆንጊ በመንገድ ላይ ብቻዋን እየተጓዘች አገኛት። ማንነቱን ፈጽሞ እንደማታውቅ ሲረዳ ግን በጣም ተገረመ። ከዚያም በፍልሚያው ወቅት ለምን የተቀናቃኟን ሕይወት እንዳላጠፋች ጠየቃት። መልሷ ግን አስገራሚ ነበር። ወደ ቦታው የመጣችው ለልምምድና ብቃቷን ለመፈተሽ ብቻ እንደነበር አስረዳች። ስሟን በጠየቃት ጊዜ ግን ደነገጠች። የታናሽ ወንድሟን ስም ተጠቀመች። ፑም እባላለሁ በማለት ዋሸች። ሆኖም ዲዮጊ ማወቅ የፈለገው የመምህሯን ስም ነበር። እሷ ግን ይህን ለመናገር ፈጽሞ ፈቃደኛ አልሆነችም። በዚህ ምክንያት ዲዮጊ ፊቱ ላይ ጭንብል አድርጎ ይህንን ጭንብል በሶስት እንቅስቃሴዎች ብቻ ከፊቴ ላይ ማንሳት ከቻልሽ አንቺን እንደ እውነተኛ ጠንካራ የሰይፍ ተዋጊ ቆጥርሻለሁ አላት። ይህ ንግግሩ ታዲያ የሆንጊን ኩራት በከፍተኛ ሁኔታ ተፈታተነ። ወዲያውንም ተስማምታ ጥቃት ሰነዘረች። ነገር ግን ጫፉን እንኳን መንካት አልቻለችም። እሱም በአንድ ፈጣን እንቅስቃሴ ጭንብሉን ከፊቷ ላይ ማውለቅ ቻለ። በዚህ በጣም ተበሳጨች። ደጋግማም ልታጠቃው ሞከረች። ነገር ግን ሙከራዎቿ በሙሉ ከሸፉ። ይሁን እንጂ የዲዮጊ ዋና ዓላማ ከእሷ ጋር መዋጋት ሲሆን በጀርባዋ ላይ ያለውን የተደበቀ ጠባሳ ለማየት ነበር። ተሳክቶለትም ማየት ቻለ። አሁን ማወቅ የሚፈልገውን ሁሉ አውቋል። ይቺ ልጅ በቀድሞ ፍቅረኛው ሶልሂ የሰለጠነች መሆኗን አመነ። በትኩረት ወደ ፊቷ ገጽታ ሲመለከት ታዲያ ሐሳቡ ተበታተነ። በዚህ ቅጽበት ሆንጊ አጋጣሚውን ተጠቅማ ጭንብሉን ከፊቱ ላይ አነሳች። በጣም ተደስታ ከቦታው በፍጥነት እየሮጠች ሄደች።
በሌላ በኩል ሶልሂ ከረዳቷ ጋር ተቀምጣ ትልቁን ውሳኔ እየወሰነች ነበር። አሁን ሎንጊ ሙሉውን እውነት የምንነግርበት ጊዜ ደርሷል ስትል ተናገረች። ሆኖም ግን እሱ አልተስማሙ። ይህንን ትልቅ ሚስጥር ለመንገር ጊዜው እንዳልደረሰ አጥብቆ ተከራከረ። ነገር ግን ጥበበኛዋ ሶልሂ ልጅቷን በኃያሉ ዲዮጊ ፊት መቅረቧና ማንነቷን እንዳወቀ አስቀድማ ሆዷ ነግሯት ነበር። በመሆኑም ልጅቷ ስለ ማንነቷና ስለ ኋላ ታሪኳ ሁሉንም እውነት የምታውቅበትና የምትረዳበት ጊዜው አሁን እንደሆነ በጽኑ አመነች። ብዙም ሳይቆይ ሆንጊ ወደ መኖሪያቸው ተመለሰች። ዛሬ በከተማው መሃል ባደረገችው አላስፈላጊ ፍልሚያና በፈጠረችው ሁከት ምክንያት መምህሯ ደጋግማ ይቅርታ ጠየቀ። እሷን ደስ ለማሰኘትና ቁጣዋን ለማብረድም ከዲዮንግ ፊት ላይ በችሎታዋ ቀምት የወሰደችውን ጭንብል በስጦታ መልክ ሰጠቻት። ሶልሂ ምንም እንኳን እይታዋን ያጣች ብትሆንም በጭንብሉ ላይ የተቀረጸውን ስም በጣቶቿ ዳሳ ወዲያውኑ ከማን እንደወሰደችው አወቀች። ሆንጊም የመምህሯን ፊት መለዋወጥና መደናቀጥ ስትታዘብ ይበልጥ ጨነቃት። እንዲህ አይነቱን ድርጊት በድጋሚ ፈጽሞ እንደማታደርግም ቃል ገባች። ነገር ግን ለሁሉም ረፍዶ ስለነበር ለብዙ ዘመናት በጥንቃቄ ተደብቆ የቆየውን ጥንታዊ ሰይፍ ከደበቀችበት አወጣች። ይህ ሰይፍ በሰው ልጅ ታሪክ ውስጥ ከተሰሩት 3 እጅግ ምርጥና ወደር የለሽ ሰይፎች መካከል አንዱ መሆኑን ነግራት በስጦታ መልክ ሰጠቻት። በመቀጠልም ሶልሂ ያለፈውን ታሪክ እያስታወሰች እውነቱን መተረክ ጀመረች። ከረጅም ዓመታት በፊት ዲዮጊ እሷና ሶስተኛ የልብ ጓደኛቸው የነበረው ፑንግ በአገሪቱ ላይ የተነሳውን የጠላት ወረራ ለመመከት ዘምተው ነበር። በዚያ ዘመን በዓለም ላይ ተወዳዳሪ የሌላቸው ምርጥ የሰይፍ አርበኞች ስለነበሩ የጠላትን ጦር በቁጥር እጅግ የበዛ ቢሆንም እንኳን ጠላትን በየቀኑ ማዳከም ችለው ነበር። በተለይም 3ቱ ጀግኖች በአንድነት ይፋለሙ ስለነበር ማንም ሊያሸንፋቸው አልቻለም። ከዚህም በተጨማሪ በዚያ በጦርነት መሃል በሶልሂና በዲዮጊ መካከል ጥልቅ የፍቅር ትስስር ተፈጠረ። ፍቅረኛሞችም ሆኑ። ነገሮች በዚህ ቀጥለው ታዲያ በአንድ ወቅት ዲዮጊ የጠላታቸውን ዋና አዛዥ ማድረግ በግፍ በበደልና በሙስና ላይ የተገኘውን ታላቅ ድልም ለህዝቡ በይፋ አወጀ። ከዚህ ታላቅ ድል በኋላ ዲዮጊ የህዝቡን ነፃነትና የፍትህ ጥያቄዎች የያዘውን ሰነድ በሰዓቱ ለነበረው ገዢ አቀረበ። ነገር ግን ትዕቢተኛው ጀነራል በጥያቄው ላይ አፌዘ። ሰነዱንም ወደ እሳት ውስጥ ወርውሮ አቃጠለው። ጀነራሉ ፑንግን በኃይል ለማንበርከክና እጅ እንዲሰጥ ለማድረግ ሚስቱንና ገና ሕፃን የነበረችውን ልጁን በወታደሮች አስገድዶ በፊቱ አቆማቸው። ነገር ግን ፑንግ በፍጹም አልንበረከክም አለ። ይልቁንም ሰይፉን መዞ በመውጣት የጀነራሉን ልጅ ለመግደል ወሰነ። ሆኖም ግን በዚያው ቅጽበት መላውን ታሪክ የቀየረ ታላቅ ክህደት ተፈጸመ። ዲዮጊ ጓደኛውን በድንገት ከዳው። የተማረከውን ጨካኝ ጀነራልም ባልተጠበቀ ሁኔታ ነፃ ወጣው። ፑንግ የጓደኛውን ክህደት በሚገባ ተረድቶ ሳይጨርስ ዲዮጊ የራሱን ውሳኔ ማሳለፉን ነገረው። 3ቱም ጓደኛሞች ከህዝብ ጎን መቆማቸውን ትተው ወደ ስልጣን ማማ መውጣትና ከፍተኛ የአገሪቱን ማዕረግ መያዝ እንዳለባቸው በድፍረት ተናገረ። ፑንግ ደግሞ ለህዝብ ነፃነትና ክብር ብቻ የሚታገል እውነተኛ ጀግና ስለነበር ይህንን የክህደትና የስልጣን ጥያቄ ሙሉ በሙሉ ውድቅ አደረገ። በዚህ መልኩ እየተከራከሩ እያለ ግን ጀነራሉ የቀሩትን አማጽያን በሙሉ በቀስት እንዲጨፈጨፉ ትእዛዝ ሰጠ። ቁጣው ከልክ በላይ የሆነው ፑንግም ፈጽሞ ይቅር አልልህም በማለት በዲዮጊ ላይ ኃይለኛ ጥቃት ሰነዘረ። ሶልሂ በዚህ አስጨናቂ ስፍራ ላይ ቆማ እንባ ከዓይኖቿ እየፈሰሰ ምን ማድረግ እንዳለባት ግራ ገባት። በአንድ በኩል እንደ ነፍሷ የምትወደው ፍቅረኛዋ፣ በሌላ በኩል ደግሞ ዘመኗን በሙሉ የምታውቀው ታማኝ ጓደኛዋ እርስ በርስ ሲጨፋጨፉ የምትገባበት ጠፋ። ፍልሚያው ቀጠለ። ፑንግ ዲዮጊን መሬት ላይ ጥሎ ሊገለው ሰይፉን ባነሳበት ቅጽበት ማንም ያልጠበቀው ነገር ተፈጠረ። ሶልሂ ሰይፏን በፑንግ ጀርባ ላይ በመሰካት ታማኙን ጓደኛዋን አጠፋችው። ከዛም ባደረገችው ነገር እጅግ አዝናና ተጸጽታ መሬት ላይ ወደቀች። ወታደሮቹም ጊዜ ሳያጠፉ የፑንግን ሚስትና ልጁን ለመግደል ተዘጋጁ። ነገር ግን ዲዮጊ በመሃል ገባ። ለስልጣን እጅግ ስግብግብ የነበረ ሰው በመሆኑ የፑንግን ሚስት በሰይፉ ቀላት። በመቀጠልም ሕፃኗ ላይ በሰይፉ ጀርባ ከባድ ምት አሳረፈባት። ዲዮጊ ቀደም ሲል ከሆንጊ ጋር ሲፋለም ጀርባዋ ላይ ለማየት የፈለገው ጠባሳ ይህንኑ ነበር። አሁን ዲዮጊ የፑንግ ብቸኛ ሴት ልጅ መሆኗን አውቋል። ሆንጊ ይህንን አሰቃቂ ታሪኳን በሰማሽ ጊዜ ታዲያ መላ አካሏ በድንጋጤ ራደ። አእምሯም የተባለውን ሁሉ ባንዴ ለመቀበል ተቸገረ። በተለይም ለዓመታት እንደ እናቷ ያየቻት መምህሯ ሶልሂ ትክ ብላ ያየቻት እንዲህ አለቻት፣ እናትና አባትሽን ያጠፋ ነው እኔና ዲዮጊ ነን። ስለዚህ አሁን ተነስተሽ ሁለታችንንም ገለሽ በቀልሽን መወጣት አለብሽ ስትላት በጣም ደነገጠች። ይህንን አስፈሪ እውነት በፍጹም መቀበል አልቻለች። ይሄ የኔ ህይወት ሊሆን አይችልም በማለትም የተሰጣትን ታሪካዊ ሰይፍ ወደ መሬት ጣለች።
ነገር ግን ሶሊ በልጅቷ ልብ ውስጥ ያለውን የጥላቻ እሳት ይበልጥ ለማቀጣጠልና በቀል ለመቀስቀስ ስትል በጭካኔ የተሞሉ ቃላቶችን መጠቀም ጀመረች። እውነተኛ ጠላቷ መሆኗንና በምንም መልኩ በፍቅር ዓይን ልታያት እንደማይገባ ታሳሰበች። በመጨረሻም የቃላት ግጭቱ እየበረታ ሄዶ ከቤቷ አባረረች። በሚቀጥለው ጊዜ ስንገናኝ ከመካከላችን አንዱ መሞት አለበት ስትልም የመጨረሻውን አስፈሪ ቃል ተናገረች። በማግስቱ ኃያሉ ዲዮጊ አእምሮ ሙሉ በሙሉ በወንጊ ሲብሰለሰል ነበር የቆየው። እሷን ብቻ ሳይሆን ግን የህይወቱ ብቸኛ እውነተኛ ፍቅሩ ስለነበረችው ሶልሂም በጥልቀት አሰበ። በዚህ ምክንያት ወታደሮቹን በመጥራት አብሯቸው የሚኖረውን ወጣት ፈልገው በአስቸኳይ እንዲገሉ ታዘዘ። ሆኖም ሶልሂ ግን ምንም አይነት ጉዳት ሳያደርሱባት በጥንቃቄ ወደሱ እንዲያመጧት ጥብቅ ትእዛዝ ሰጠ። ሶልሂ ምንም እንኳን ማየት የተሳናት ብትሆንም የአካባቢው ድባብ የመረዳትና የመስማት ችሎታዋ እጅግ የላቀ ነበር። በርካታ የፈረስ ጭፍሮች በከፍተኛ ፍጥነት ወደ መኖሪያ ቤቷ እየገሰገሱ መሆናቸውን ቀድማ ተረድታ ነበር። በዚያው ቅጽበት ሰይፏን መዛ በዲዮጊ ወታደሮች ላይ ጥቃት ሰነዘረች። ወዲያውንም ሁለቱ ወታደሮች መሬት ላይ ጥላ የልጁን ሕይወት ታደገች። ነገር ግን ወታደሮቹ ቁጥራቸው እየበዛ መጣ። እሷ ግን አንድም አልተቸገረች። ማየት ባትችልም የረቀቀ የውጊያ ስልት በመጠቀም ወታደሮቹን አንድ በአንድ ዘረረቻቸው። የትኛውም ወታደር ሊነካት ቀርቶ ሊቀርባት አልቻለም። ሆኖም በድንገት የዚያን የምስኪን ልጅ ጩኸት በሰማች ጊዜ ሐሳቧ ተበታተነ። የሰውነት ሚዛኗንም አጣች። ወታደሮቹ ይህንን አጋጣሚ ሲመለከቱ ማየት እንደማትችል ወዲያውኑ ነበር የገባቸው። ይህንንም ድክመቷን ተጠቅመው በሚያሳዝን ሁኔታ ምንም ጥፋት የሌለበትን ምስኪን ልጅ ሕይወት አጠፉ። በሌላ በኩል ዲዮጊ በሐዘን ተክዞ በትውስታ ያለፈውን እያሰበ ይገኛል። ከሶልሂ ጋር ለብዙ ዓመታት ሁለት አካል አንድ ነፍስ ሆነው ያሳለፏቸውን ውብ ቀናት በምናቡ አሰበ። ነገር ግን የሀገሪቱ ንጉሠ ነገሥት ድንገት ወደሱ በመጣ ጊዜ ከትዝታው ነቃ። አሁን የስልጣን ከፍተኛ ሱስ ስላለበትና ወደ ላቀ ማዕረግ ለመውጣት ስለፈለገ ፈጥኖ በመነሳት ለንጉሡ አክብሮቱን አሳየ። ንጉሱም እንደገባ ዲዮጊ በታሪኩ ስሙ የናኘ ታዋቂ ባለሰይፍ መሆኑን በማንሳት የሰይፍ ብቃቱን እንዲያሳይ ጠየቀው። ንጉሱ ልክ ሰርከስ ውስጥ እንደሚሰራ ተዋናይ አድርጎ ስለቆጠረው እንደተዋረደ የተሰማው ቢሆንም አጋጣሚውን ተጠቅሞ በውስጡ የታመቀውን ቁጣና ንዴት ማውጫ ለማድረግ ወሰነ። ከዚያም ንጉሱ ወደ መረጠው ጠባቂ ፊቱን አዞረ። ከሱ የሚሰነዘሩትን ምቶች በሙሉ ፍጹም በሆነ ቅልጥፍና መታ። ንጉሱ በትዕይንቱ እየተደሰተ ከአጃቢዎቹ ጋር አብሮ ይጮህና ያጨበጭብ ነበር። እንዲያውም ነገሩን ይበልጥ ለማጧጧፍ ሲል ለጠባቂው እሱን ማሸነፍ ከቻልክ በሱ ቦታ አንተ ትገዛለህ በማለት ቃል ገባ። ዲዮጊም እንደተጠበቀው በዚህ ንግግር ርድብና አለ። ለአንድ አፍታም ሳያስብ በአንድ ወሳኝ ምት ብቻ የንጉሱን ጠባቂ መሬት ላይ ዘረረ። ጠባቂው በንዴት አብዶ በድጋሚ ተነስቶ ለመዋጋት በሞከረ ጊዜ ታዲያ የወንጊ ሕይወቱን ያጠፋችውን ያችን የመጨረሻ ምት ለገሰ። ድርጊቱ እጅግ አስፈሪ ከመሆኑ የተነሳ የንጉሱ አማካሪ ደነበረ። ዲዮጊ ለመላው መንግስት ትልቅ አደጋ ሊሆን እንደሚችል በውስጡ ተሰማው። በተቃራኒው ደግሞ ወንጊ በጥልቁ ጫካ ውስጥ ብቻዋን ተቀምጣ እያለቀሰች ነበር። ከሶልሂ ጋር ያሳለፈችው የልምምድ ጊዜያትና እንዴት ልክ እንደ እውነተኛ እናቷ ትንከባከባት እንደነበር እያሰበች ከልቧ አዘነች። በቤተሰቧ ላይ ለደረሰው ጭፍጨፋ እንደ እናት ሆና ያሳደገቻት መምህሯን መግደል እንዳለባት ፈጽሞ አእምሯ ሊቀበለው አልቻለም። ከዚህ የትዝታ ማዕበል የነቃችው በአካባቢው የነበሩ ተኩላዎች ሊያጠቋት በመጡ ጊዜ ነበር። እሷ ግን በከፍተኛ የስነ ልቦና ስብራት ውስጥ ሆና እንኳን እስከ መጨረሻው ተፋለመች። በመጨረሻ ማስወግዳቸው የውስጧ ስቃይና ስብራት ለማከም እያለቀሰችና እየጮኸች መጠጥ እንዲሰጧት ለመጠየቅ ወደ አንድ ቡና ቤት አመራች። እዛም እንደደረሰች ከዚህ ቀደም በከተማው ውድድር ላይ ያሸነፈችው የቤተ መንግስት ተዋጊ አገኛት። የወንጊን ስብራትና ጭንቀት በተመለከተ ጊዜ ከልቡ ነበር ያዘነው። ከጎኗም ተቀምጦ የሚጠጣውን መጠጥ ጋበዛት። የቻለውን ሊያዋራትና ምን እንደተፈጠረ ሊጠይቃት ሞከረ። ቢሆንም እሷ ግን አፏ ስራ አልፈታም። የውስጧን ስቃይ ለመርሳት ስትልም ራሷን እስክትስት ድረስ መጠጣቷን ቀጠለች። ሙሉ በሙሉ ራሷን ስትስትም ያ መልካም ተፋላሚ በጀርባዋ አዝሎ ወደ መኖሪያ ቤቱ ወሰዳት። እዚያም በቂ ረፍት እንድታገኝ ምቹ መኝታ ላይ አስተኛት። ይሁን እንጂ ወጣቷ ከጥቂት ሰዓታት በኋላ ከእንቅልፏ ነቃች።
ላደረገላት መልካም ነገር ከልብ አመስግናው በዝምታ ነበር ሄደችው። በሌላ ትዕይንት ሶልሂ ደግሞ ከብዙ ዓመታት በፊት እሷን ዲዮጊንና ፑንግን ያሰለጠናቸውን ማስተር ጋር ሄደች። ነገር ግን ማስተሩ እጅግ ተበሳጭቶና አዝኖ ነበር። ምክንያቱም በልጅነታቸው በፍቅርና በቅንነት ያሳደጋቸው ሶስቱ ተማሪዎቹ ሲያድጉ እንዲህ ያለ ጨካኝና አረመኔ ይሆናሉ ብሎ በጭራሽ አልጠበቀም። ሶልሂ የመጣችው አንድ ነገር ለመጠየቅ ነበር። እሱም ሞንጊን ወደ እሱ በምትመጣበት ጊዜ አባቷን ለመበቀል የሚያግዛትን ጥበቦች እንዲያስተምራት አጥብቃ ለመነችው። ይህንን በሰማ ጊዜ ማስተሩ ይበልጥ ተቆጣ። ከዛም ሰይፉን እዚያው ትቶላት ወደ ውስጥ ገባ። በዚህ ጊዜ ታላቁ ዲዮጊ ረጃጅም ምሰሶዎች ወደ ቆሙበትና ማራኪ ወደሆነው ወደ አዲሱ ቤተ መንግስቱ ሲገባ እናያለን። በመቀጠልም ቀደም ሲል ሆንጊን የረዳትን ጠባቂ አስጠራው። ታማኝ ጠባቂው አድርጎ እንደሚሾመውና በዓለም ላይ የሚፈልገውን ሁሉ በብር ሳህን አቅርቦ እንደሚሰጠው ቃል ገባል። ነገር ግን ለዚህ ትልቅ ውለታው ሲያሾፍበት የነበረውን የንጉሱን አማካሪ እንዲያጠፋለት ጠየቀው። ለመንግስቱ ትልቅ አደጋ አድርጎ ስለሚመለከተው የንጉሱን አይምሮ ከመቀየሩ በፊት መሞት ነበረበት። እሱም በደስታ ሚሽኑን ተቀበለ። ወደ አማካሪው ሰፊ ግቢ እንደደረሰ ታዲያ ለጠባቂዎቹ የመጣው ዲዮጊን ለመግደል እንደሆነና የጋራ እቅዱን ከንጉሱ አማካሪ ጋር መወያየት እንደሚፈልግ አስረዳ። ሆኖም አማካሪው ፊቱ እንደቀረበ ድንገት መርዘኛውን ሰይፉን በጉሮሮ ላይ ያሳረፈ። በዛች ቅጽበት ወታደሮቹ በሙሉ ከበቡት። በዚህ ጊዜ ተዋጊው መሬት ላይ ተቀመጠ። ለአማካሪው ዲዮጊን ለዘላለም ለማስወገድ የሚያስችል ድንቅ የሆነ እቅድ እንዳለው አረጋገጠ። ሁለቱ እቅዳቸውን በሚገባ ከተወያዩ በኋላ በማግስቱ አማካሪው በንጉሠ ነገሥቱ ምክር ቤት ውስጥ ተገኘ። በግዛቱ የሰሜን ክፍል ትልቅ ሁከትና ብጥብጥ እየተከሰተ በመሆኑ ዲዮጊ ከጠንካራ ወታደሮቹ ጋር ወደዚያ ልኮ ችግሩን እንዲፈታ ማድረግ የተሻለ እንደሆነ ለንጉሱ ተናገረ። አማካሪው ዲዮጊን ለአንዴና ለመጨረሻ ጊዜ ተገላገለ መስሎት ነበር። ከዛም ለንጉሱ ለማሽቃበጥ አብሮት መንሸራሸር ጀመረ። ነገር ግን በዚያው ቅጽበት ድንገት መተንፈስ አቃተው። ከአፉም ደም መጥፋት ጀመረ። ህመሙ እየተባባሰ መጥቶ አልጋ ላይ ሲወድቅ ታዲያ ዲዮጊ ሊጠይቀው መጣ። እዚህ የመጣው ግን አዝኖለት ሳይሆን ሊያፌዝበት ነበር። በጉሮሮ ላይ የተደቀነው ሰይፍ ላዩ ላይ አደገኛ መርዝ እንደነበረበትና በአሰቃቂ ሁኔታ በቅርቡ እንደሚሞት ነገረው። ይበልጥ የሚያስገርመው ደግሞ ህይወቱን ሊያድን የሚችለውን ማክሸፊያ መድኃኒት ይዞ መምጣቱ ነበር። አማካሪው ይህንን መድኃኒት ባየ ጊዜ መራመድ ስለማይችል ካልጋው ላይ እየተሳበ ወደ መድኃኒቱ ተጠጋ። ነገር ግን በዚያ ቅጽበት ዲዮጊ ፍጹም በሆነ አረመኔያዊ ጭካኔ ብልቃጡን አይኑ እያየ ሰባበረው። በተመሳሳይ ሰዓት የዲዮጊ ወታደሮች ቤተ መንግስቱን የገነባውን አናጺ መኖሪያ ቤት ከበቡት። የቤተ መንግስቱ ሚስጥር ለዘላለም ከሱ ጋር አብሮ ለመቅበርም ስላሰቡ አናጺውን እስከነ ልጆቹ ወደ ጥልቅ ጉድጓድ ውስጥ ወረወሯቸው። በህይወት እያሉ ሊቀብሯቸው ነበር ያሰቡት። ነገር ግን ሆንጊ በዚያ አካባቢ እያለፈች ስለነበር ጣልቃ ገባች። ወታደሮቹን በደቂቃ ደምስሳ የሰዎቹን ህይወት አተረፈች። ከዛም መንገዷን እንደጀመረች ያቺ ትንሽ ልጅ እየሮጠች ተከተለቻት። በመጨረሻም ሁለቱም ወደ ሶልሂ መኖሪያ ቤት ገቡ። ሁልጊዜ በሰላምና በፍቅር የምታውቀው ስፍራ ሙሉ በሙሉ ተገልብጦ ተተረማምሶና ወድሞ በማየቷ ደነገጠች። የአሳዳጊዋ ታማኝ ረዳት ብቻ ነበር ቤት ውስጥ የነበረው። በአካባቢው ላይ ስለተፈጸመው አስፈሪና አረመኔያዊ ጥቃት ነገራት። በዚህ ጥቃት አብሯቸው ያደገው ምስኪኑ ልጅ ህይወቱ ማለፉን አረዳት። ዲዮጊ በከተማው መሃል ለመጀመሪያ ጊዜ መልኳን አይቶ ስሟን በጠየቃት ጊዜ ፑንግ ስላለችው እንዳስገደለው ሲገባት በጣም አዘነች፣ ተጸጸተች። በእሷ ስህተት ምክንያት ምንም የማያውቀው ልጅ እንደተገደለ ስትረዳ በውስጧ የሚያንቀጠቅጥ የበቀል እሳት ተቀሰቀሰ። በአስክሬኗ አጠገብ ተንበርክካ እያለቀሰችም ምን ማድረግ እንዳለባት ጠየቀች። በተመሳሳይ ሰዓት ዲዮጊ አማካሪው ሙሉ በሙሉ ካስወገደ በኋላ በታላቁ ግዛት ውስጥ ትልቅ ስልጣንና ክብር ያለውን የጠቅላይ ሚኒስተርነት ማዕረግ ተቀዳጀ። ሆኖም በበቀል እሳት የነደደችው ሆንጊ ወደ አዲሱና ከፍተኛ ጥበቃ የሚደረግበት ቤተ መንግስት ውስጥ በሚስጥር ገባች። ነገር ግን ገና ጣራው ላይ እንደወጣች የአደጋ ጊዜ ደውሎች ወታደሮችን ሁሉ ቀሰቀሰ። ያልተጋበዘ እንግዳ መምጣቱን ወዲያውኑ አወቁት። ሆኖም እድለኛ ሆና ቀደም ሲል በመጠጥ ቤት ውስጥ ያገኛት ተዋጊ ድንገት ፊቷ ቆመ። ከተሰበሰቡት ቁጡ ወታደሮች አይንም በፍጥነት ሰወራል። እሱም ለምን ታላቁን ዲዮጊን ብቻዋን ማጥፋት እንደፈለገች ሊጠይቃት ቢሞክርም እሷ ግን እውነቱን ለመናገር ፈጽሞ ፈቃደኛ አልሆነችም። ከሱ እጅ በብልሃት አምልጣ በድብቅ መጓዟን ቀጠለች። በመጨረሻም ዲዮጊ ብቻውን ተቀምጦ ወደ ነበረበት ክፍል ደረሰች። ነገር ግን በክፍሉ ውስጥ ባያት ቅጽበት ምንም አይነት ማምለጫ እድል ሳይሰጣት ራሷን አሳታት። ቀጥሎም በፍጹም እርጋታ አጠገቧ ተቀመጠ። በእጇ ይዘው የነበረውን የሶልሂን ሰይፍ በትኩረት ተመለከተ።
ወዲያውኑ ነበር የለየው። ሆንጊ ራሷን ከሳተችበት ነቅታ ጠላቷን ባየችው ጊዜ ደሟ ፈልቶ መሳደብና መዛት ጀመረች። እሱ ግን በዓይኖቿ ውስጥ የታመቀውን የጥላቻና የበቀል ስሜት በሚገባ ተረድቷል። እሷም ቀጠለች። በጭካኔ ለገደልካቸው ቤተሰቦቼ ልበቀልህ የመጣሁት ሆንጊ ነኝ ስትል በተናገረች ጊዜ ነገሮች ተቀየሩ። ፍጹም በሆነ ቅልጥፍና በድጋሚ መታት። በመቀጠልም በዚህ ደካማና ያልበሰለ የሴፍ ችሎታሽ ነው እኔን ለመጋፈጥ የመጣሽው ብሎ ጠየቃት። ከዛም በጀርባው ላይ ያለውን ጠባሳ በድጋሚ ገልጦ አየ። በዚያች ቅጽበት ይቺ ልጅ የገደለው ጓደኛው የፑንግ ልጅ ልትሆን አትችልም የሚል ጥርጣሬ በውስጡ አደረ። ሆንጊ ግን አሁንም ተስፋ አልቆረጠችም። ሰይፏን መዛ ልትሰነዝርበት በሞከረች ጊዜ ባልተጠበቀ ሁኔታ የሶሊን ሰይፍ ተጠቅሞ ሆዷ ላይ ሰካባት። አንቺ ሆንጊ አይደለሽም ሲልም ጮኸባት። በመጨረሻም ወታደሮቹን ጠርቶ አስክሬኗን ወደ ጥልቁ ውሃ ውስጥ እንዲጥሉ ታዘዘ። ይሁን እንጂ መልካም አጋጣሚ ተፈጠረ። በተደጋጋሚ የደረሰላት ተዋጊ በዚያች የመጨረሻ ሰከንድ ወደ ውሃ ውስጥ ገብቶ ከሞት አፋፍ ታደጋት። በዚህ አስጨናቂ ቅጽበት አሳዳጊዋ ሶልሂ ደረሰች። በጽኑ ቆስላና ትንፋሿ ተቆራርጦ ባገኘቻት ጊዜ በድንጋጤ ተዋጠች። ወዲያውኑ በርካታ የዲዮንጌ ወታደሮች ከፊታቸው መምጣታቸውን ስትረዳ ሕይወቷን ለአደጋ አጋልጣ በግዴለሽነት ተፋለመቻቸው። ይህን ሁሉ ግርግር ጥበበኛው ማስተር በአቅራቢያ ቆሞ ይመለከት ነበር። በመጨረሻ ግን ከመሞቷ በፊት በአስቸኳይ ሕክምና ሊያደርግላት ስላሰበ በሚስጥር ይዟት ከስፍራው ፈጥኖ አመለጠ። ሶልሂ ማስተሩ ሆንጊን ይዞ ማምለጡንና ደህንነቷ መጠበቁን ባወቀች ጊዜ ወዲያውኑ መዋጋቷን አቁማ ተንበረከከች። በመቀጠልም ወደ ጌታችሁ ወደ ዲዮጊ ሂዱና ሶልሂ ልታገኘው እንደምትፈልግ ንገሩት ብላ ላከቻቸው። በእርግጥም ዲዮጊ ይህንን በሰማ ጊዜ ጆሮውን ማመን አቃተው። ለብዙ ዓመታት ሲያፈላልጋትና በናፍቆት ሲጠብቃት የኖረው የህይወቱ ብቸኛ ፍቅር ለማግኘት እየተንደረደረ ወረደ። አይኖቹ በእሷ ላይ ባረፉ ቅጽበት ታዲያ የቀድሞ ፍቅራቸው በልቡ ውስጥ በኃይለኛው ተቀሰቀሰ። ነገር ግን ሶልሂ አስቆመችው። እኔ ወደዚህ የመጣሁት ናፍቀኸኝ አይደለም፣ እዚህ የመጣሁት ካንተ ጋር አብረን መጥፋት ስላለብን ነው ስትል መራራውን እውነት ነገረችው። እሱም በንግግሯ እጅግ ተነካ። በተለይም ሙሉ በሙሉ እይታዋን እንዳጣች በተረዳ ጊዜ ልቡ በሐዘን ተሰበረ። በመሆኑም ለጊዜው እዛው በሚገኝ እስር ቤት ውስጥ እንድትታሰር አዘዘ። በሌላ በኩል ጥበበኛው ማስተር የሚያውቀውን ጥንታዊ የሕክምና እውቀት በሙሉ በመጠቀም ሆንጊን ማከሙ ቀጠለ። በሞትና በሕይወት መካከል የነበረችው ልጅ በድጋሚ በእግሮቿ እንድትቆም ለማድረግም ከፍተኛ ጥረት አደረገ። በተመሳሳይ ሰዓት በዚህ ሌሊት ዲዮጊ ወደ ሶልሂ እስር ቤት በዝምታ ገባ። በሰዓቱ ተንበርክካ የእሱን ሞት በሆንጊ እጅ ይሆን ዘንድ ወደ ፈጣሪዋ አጥብቃ እየጸለየች ነበር። ዲዮጊ በእንባ ታጥባ የምትናገረው መራራና አስፈሪ ቃላት በሰማ ጊዜ በሸቀ። ጉሮሮውን ጠርጎም እንዲህ ሲል ጠየቃት። ከብዙ ዘመናት በፊት እኔንም ገለሽ ራስሽንም አጥፍተሽ ለምን ከዚህ ሁሉ መከራ አልተገላገልሽም ነበር አላት። አይኖቹ በእንባ ተሞልተውም እኔ አንቺን በነፍሴ እንደምወድሽ ሁሉ አንቺም አሁንም ድረስ በልብሽ ፍቅር እንዳለ በሚገባ አውቃለሁ ሲል በተሰበረ ድምፅ ተናገረ። ነገር ግን ሶልሂ በበኩሏ በወንድማቸው ላይ የፈጸሙት ኃጢአትና ክህደት በዚህ ዓለም ካለው ከማንኛውም አይነት የፍቅር ስሜት የከበደ ምሕረት የሌለው መሆኑን አስገነዘበች። ቀጥሎም ባለፈው ምሽት ልትገለው የመጣችው ልጅ በፍጹም የፑንግ ልጅ ልትሆን እንደማትችል አስረዳ። በጀርባዋ ላይ ያለውን የሰይፍ ጠባሳ ሲመለከት ምልክቱ የእሱን የሰይፍ ቅርጽ እንደማያሳይ ማረጋገጡንም ነገራት። ያ ጠባሳ የተፈጠረው ከራሷ ከሶልሂ ሰይፍ መሆኑን ነገራት። ይቺ ልጅ ከአንድ የህፃናት ማሳደጊያ ወይም ከሌላ ስፍራ በሚስጥር ወስደሽ በእኔ ላይ እንድትነሳውን ብለሽ ያመቻቸሻት ሴት ነች ሲል ያሰበውን ተናገረ። ቀጥሎም በአገሪቱ ከፍተኛውን የስልጣን ማዕረግ ላይ መድረሱን በተግባር ሊያሳያት ወሰነ። ለዚህም በቀጥታ ወደ ንጉሠ ነገሥቱ የክብር አዳራሽ ነበር ሄደው የንጉሱን ልጅ እንዲያገባና ታላቁን ቤተ መንግስት ሙሉ በሙሉ እንዲሰጠው በግልጽ ጠየቀ። ነገር ግን ንጉሱ ይህንን ድፍረት የተሞላበት ጥያቄ በሰማ ጊዜ ተንገበገበ። ክብሩን ዝቅ አድርጎ ሰደበው። በዚያ ቅጽበት ታዲያ ዲዮጊ ደብቆት የነበረውን የአውሬ ጥርሱን አሳየ። ወታደሮቹም ቤተ መንግስቱን ከአራቱም አቅጣጫ እንዲዘጉት በምልክት አዘዘ። ነገሩ እጅግ አስፈሪ እየሆነ ሄደ። ንጉሠ ነገሥቱም በአካባቢው በሚሆነው ነገር ሁሉ ደነገጠ። ለማመን ፈጽሞ ተቸገረ። በተለይም ዲዮጊ ከፊቱ በኩራት ቆሞ አንተ ላለህበት ታላቅ ክብርና ቦታ ፈጽሞ የምትመጥን ሰው አይደለህም እያለ ሲያቃልለው በድንጋጤ ፍርሃት ወረሰው። ይህንን ካስተዋለ በኋላ ታዲያ ዙፋኑን በፈቃደኝነት አሳልፎ እንዲሰጠው ጠየቀ። ከዛሬ ጀምሮ እኔ አንተ ጌታና መሪ ሆኛለሁ ሲልም በድፍረት ተናገረ። ንጉሱም ባስኪያቀረው ድረስ በፍርሃት ራደ። በዚህ መልኩ ልኩን ከነገረው በኋላ ወታደሮቹ የቤተ መንግስቱን በሮች በድጋሚ እንዲከፍቱ ምልክት ሰጠ። በመቀጠልም የንጉሱ አማካሪዎች ወደ ውስጥ ሲገቡ ጠብቆ በጉልበቱ ተንበረከከ። ቀድሞ ያጠመዳቸውን አማካሪዎች አቁሞም ልዕልቲቱን ማግባት እንደሚፈልግ ጠየቀ።
እነሱም ይህንን ሐሳብ እንደግፋለን በማለት በአንድነት ድምፃቸውን ሲያሰሙ የጋብቻው ቀን ይፋ ተደረገ። በተመሳሳይ ሰዓት ሆንጊ ከደረሰባት ቁስል ሙሉ በሙሉ አገገመች። ወደ ነበረችበት የሴፍ ልምምድን በወኔ ተመለሰች። ሆኖም ግን የሐዘንና የቁጭት ስሜቱ አልበረደም። ጥበበኛው ማስተር ልጅቷን በዚህ አይነት የሐዘን ስብራት ውስጥ ሲያያት ታዲያ አሳዘነችው። ከብዙ ዓመታት በፊት እነዚህ ሶስት ታሪካዊ ተፋላሚዎችን ያሰለጠነበትን ረቂቅ የውጊያ ጥበብ ለእሷም ሊያስተምራት ወሰነ። እሷም ይህን ምስጢራዊ ጥበብ በሚገባ ተማረች። ሆንጊ በልበ ሙሉነት እንድትቆም ለማድረግ ሲል አስቸጋሪና ከባድ የሆኑ ልምምዶችን አጋፈጣት። ጥረቱም መና አልቀረም። ብቃቷ በከፍተኛ ፍጥነት እያደገ መምጣቱን ሲመለከት ደስ አለው። ይህ በእንዲህ እንዳለ በቤተ መንግስቱ ውስጥ ዲዮጊ አደገኛ ሚስጥር በአእምሮ ማውጠንጠን ጀምሯል። ከሶሊ ጋር በወህኒ ቤት ውስጥ ያደረገውን ውይይት በድጋሚ አስታወሰ። በተለይም ይህች ልጅ የፑንግ ልጅ አይደለችም ብሎ በነገራት ጊዜ ሶሊ በፊቷ ላይ ያሳየችው ድንጋጤ ያመላለሰ በጥንቃቄ አሰበ። በተመሳሳይ ሰዓት ማስተሩን ወጣቷን የበቀል ጉዞዋን ከመፈጸሟ በፊት ማወቅ ያለባትን የተሰወረ እውነት ሊነግራት ወሰነ። ታሪኳ እንዳሰበችው አልነበረም። ከብዙ ዘመናት በፊት ሶሊ የሆንጊን እውነተኛ ስክሪን በእጇ ይዛ ወደዚህ ማስተር ነበር የመጣችው። ሶሊ በዚያን ጊዜ በደረሰባት ከፍተኛ ተስፋ መቁረጥና መራራ ሐዘን ምክንያት ራሷን ለማጥፋት አደገኛ መርዝ ጠጥታ ነበር። ለዓይኗ መታወር ምክንያት የሆነውን መርዙ ሲሆን ተስፋ እንድትቆርጥ ያደረጋት ደግሞ የፑንግ እውነተኛ ልጅ መሞቷ ነው። ማስተሩም የሕፃኗን አስክሬን በገዛ እጆቹ በክብር እንደቀበረው አረጋገጠ። ታዲያ አሁን ከፊቱ የቆመችው ልጅ ማን ናት? ከብዙ ዓመታት በፊት በሶሊ እና በዲዮጊ መካከል በነበረው ፍቅር በሚስጥር የተወለደች ልጃቸው መሆኗን አረዳት። አዎ ሶሊ እውነትም እናቷ ነበረች፣ ዲዮጊም አባቷ ነው። ይቺ ምስኪን ሕይወታቸውን አጥፍታ ልትበቀላቸው ሌት ተቀን የምትዘጋጅላቸው እነዚያ ሁለት ጠላቶቿ የገዛ ወላጆቿ መሆናቸውን ስታቅ ዓለሟ ሁሉ በአፍጢሙ ተደፋ። እናቷ ሶሊ ይህንን ያደረገችበት ብቸኛ ምክንያትም ከዓመታት በፊት በታማኙ ጓደኛቸው ፑንግና በቤተሰቦቹ ላይ የፈጸሙት ይቅር የማይባል በደል በገዛ ልጃቸው እጅ ለማጠብ በማሰብ ነው። በዚህ ሰዓት ዲዮጊም ይህንን እውነት በአእምሮ እስካወጣና ካወረደ በኋላ ወደ ሶሊ የጨለማ ክፍል በደም ፍላት ገባ። ከፊቷም ቆሞ እንዲህ ያለውን አጸያፊና አስቀያሚ ድርጊት በገዛ ልጃችን ላይ ለመፈጸም እንዴት ልብሽ ጨከነ? እንዴትስ አእምሮሽ ፈቀደልሽ? ሲል ጠየቃት። ንዴቱን መቆጣጠር አልቻለም። አይኖቹ በእንባ ተሞልተው ሰይፉን በመምዘዝ የሶሊን እግሮች አቆሰላቸው። ሕይወቷን እዛው ሊያጠፋው ፈልጎ ነበር። ነገር ግን የሚወዳት ልቡ ሊታዘዝለት አልቻለም። ከዚህ ሁሉ ክህደትና መከራ በኋላም እንኳን መጨከን አቃተው። ከእሷ ውጪ ሌላ ሰው እንዴት መውደድ እንዳለበት አያውቅም። ይህ ጨካኝ አምባገነን መሪ በሕይወቱ ለመጀመሪያ ጊዜ ካለበት አጣብቅኝ የሚወጣበት መንገድ ጠፍቶት ሙሉ በሙሉ ተስፋ ቆርጦ መሬት ላይ ወደቀ። እሷ ግን ላፍታ አማረረች። ይልቁንም እስከ ሕይወቴ የመጨረሻ ቀን ድረስ አንተን መጥላትና መርገሜን እቀጥላለሁ ስትል ተናገረች። በተመሳሳይ ሰዓት ሆንጊ አእምሮዋ እንደተናወጠ ነው። በማንነቷ ላይ የተፈጠረው ቀውስ ራሷን ሙሉ በሙሉ እንድታጣ አደረጋት። ከእንግዲህ እንዴት መጓዝ እንዳለባትን ፈጽሞ አታውቅም። ለዓመታት ተነፍጋ የኖረችውን የቤተሰብ ፍቅር ላይ ተመስርታ ወላጆቿን ገላ መበቀል አለባት ወይስ ለእሷ ደንታ ከሌላቸው ወላጆቿ ጋር አብራ መኖር? በመጨረሻ ግን ጽኑ ውሳኔ ላይ ደረሰች። እናቷ በየቀኑ በልቧ ውስጥ ተክለው የነበረው የበቀል ተልዕኮ ለመወጣት ወሰነች። ለዚህም ስትል ረጅሙን ፀጉሯን ቆርጣ ጣለችው። በሚቀጥለው ቀን ልዕልቲቱ ከታላቁ ዲዮጊ ጋር በትዳር የምትተሳሰርበት ቀን ነበር። እርግጥ ነው የንጉሱ ፍላጎት ባይሆንም በግዛቱ ውስጥ በታላቅ ድምቀት መዘጋጀት ጀመረ። ዲዮጊ በስራውና በሕይወቱ ከፍተኛውን የስልጣን ማማ ላይ የደረሰ ቢሆንም በገጽታው ላይ ግን ከባድ ሐዘን ይነበብ ነበር። ሰርጉ በድምቀት እየተካሄደ ባለበት ሰዓት ታዲያ ሆንጊ ወደ ስፍራው ደረሰ። ዲዮጊም ከሚሰማቸው ድምጾች ላይ ተመስርቶ መምጣቷን ተረዳ። እሷም በአካባቢው ያሉትን ወታደሮች ታይቶ በማይታወቅ ጭካኔ እየጨፈጨፈች መንገዷን ቀጠለች። በዚህ መሃል ግን ቀደም ሲል ከብዙ ጥቃት ታድጎ ሕይወቷን የተረፈው ወታደር መንገዷን ሊዘጋና ሊያስቆማት ሞከረ። እሷም ወደ ኋላ አላለች። እሱንም ልትገለው ሰይፏን አነሳች። ነገር ግን ከዚህ በፊት ሕይወቷን ማትረፉን አስታውሳ ልትምረው ወሰነች። ከመሄዷ በፊት ለሱ ምንም አይነት ዕዳ እንደሌለባት በመግለጽ ሕይወቱን ለማዳን ከፈለገ ከፊቷ ፍጥኖ መዞር እንዳለበት አሳሰበች። በመጨረሻም ወደ ዋናው አዳራሽ ደረሰች። በዚያም አባቷ ዲዮጊ በክብር ተቀምጦ ሲጠብቃት አገኘች። ወደ ኋላ አላለች። እሱም አልተመለሰላት።
በሁለቱ መካከል ታይቶ የማይታወቅ የሰይፍ ፍልሚያ ተጀመረ። ፍልሚያቸው በጣም የበረታ ከመሆኑ የተነሳ ከአዳራሹ ወጥተው በከተማዋ ሰፊ መንገዶች ላይ ሁሉ ቀጠለ። የሆንግ የሰይፍ ጥበብ ከቀድሞ በማይታመን መልኩ ተለውጦና አድጎ መምጣቱን አስተውሏል። እንደምንም ቢያቆስላትም እሷን በበኩሏ መልሳ ደሙን ማፍሰስ ችላ ነበር። ዲዮንጊ አበደ። አይኗን ትክ ብሎ እያየ በታላቅ ድምፅ እኔን ማሸነፍ ከፈለግሽ በውስጥሽ የሚሰማሽን መራራ ጥላቻና ቂም በሙሉ በሰይፍሽ ጫፍ ላይ አውጪው አላት። ይህ የገዛ የወላጅ አባቷ ለሚወዳት ልጁ የለገሰው የመጀመሪያውና የመጨረሻው ምክር ነበር። ከዛም ሁለቱም ያላቸውን የውጊያ ችሎታና ኃይላቸውን ተጠቅመው ፍልሚያቸውን አፋፋሙ። ዲዮንጊ ልቡን ፍሪጅ ውስጥ ያስቀመጠው ይመስል የገዛ ልጁ መሆኗን እያወቀ እንኳን ባለው ጉልበት ሁሉ ያጠቃት ጀመረ። ሆኖም ግን አንዳችም ተስፋ ሳትቆርጥ ተፋልማ ባልጠበቀው ስልት ጀርባው ላይ ያሳረፈችው። በዚህ ጊዜ እናቷ ሶልሂ በቁስሏ ምክንያት መራመድ አቅቷት እየተጎተተች ወደ ስፍራው መጣች። ፍልሚያውም ቀጥሎ ዲዮንጊ የመጨረሻውን ገዳይ ምት ሊያሳርፍ ሰይፉን በሰነዘረበት ቅጽበት ሶልሂ በሁለቱ መካከል ዘላ በመግባቷ ለሆንግ የተሰነዘረውን ስለት ተቀበለች። ከብዙ ዓመታት በኋላ ለመጀመሪያ ጊዜ የዛለውን እጇን በዲዮንጊ ትከሻ ላይ ያሳረፈች። ወደምትወዳት ልጇም ዞር ብላ ለመጨረሻ ጊዜ በፍቅር አይን ተመለከተች። እሷም ግን አሁን የድሮዋ የዋህ ሴት አልነበረችም። ምንም ሳታቅማማ ሰይፏን በገዛ እናቷ ጀርባ ላይ በኃይል ሰካችው። ሰይፉ አካሏን ሰንጥቆ በመውጣት አባቷ ደረት ላይ ተሰካ። ሁለቱ ጨካኝ ወላጆቿ በአንድ ሰይፍ ከገላገለቻቸው በኋላ ታላቁ ዲዮንጊ እያለቀሰ ለመጀመሪያና ለመጨረሻ ጊዜ የልጁን ፊት በእጁ ዳሰሰ። በመቀጠልም እጇን በሰይፉ እጀታ ላይ አጥብቆ ያዘና ወደ ራሱ ደረት ይበልጥ ገፋው። በመጨረሻም በወደቁበት እጅ ለእጅ ተያይዘው በሕይወት እያሉ የገፉትን ፍቅር ሲሞቱ ተቀብለውት ለዘላለም አይናቸውን ጨፈኑ። ምስኪኗ ሆንጊም በዚህ የጥፋተኝነት ስሜት እየተቃጠለች ቀሪውን ሕይወቷን ለመኖር ተገደደች። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።